ሰላም ሰላም የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ይሁን ስንል በአክብሮት እንጠይቃለን። ግሬስ ፋርማ እንደሚታወቀው በተለያዩ ቶፒኮች ዙሪያ አጫጭር ቲቶሪያሎችን ከነ ማብራሪያ የምታገኙበት ቻናል ነው። እንዲሁም ደግሞ ከቲቶሪያሎቹ በተጨማሪ የተለያዩ ኤግዚት ኤግዛም እንዲሁም ደግሞ ላይሰንስድ ኤግዛም ፕሪፓሬሽን የሚጠቅሙ የተለያዩ ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። ስለዚህ እናንተም ሌሎች ተማሪዎች ለምታውቋቸው ለጓደኞቻችሁ ለፋርማሲ ተማሪዎች ሼር እንድታደርጉ ይሁን። እንግዲህ ጊዜው ያው የኤግዚት ኤግዛም ወቅት መሆኑን ይታወቃል። ያው የዘንድሮ ስፔሻሊ የሚድ ተርም ከየካቲት 16 እስከ 27 እንደሚሰጥ ይታወቃል። ግሬስ ፋርማም ደግሞ እንደሚታወቀው የተለያዩ ሪሰንት የሆኑ እንደገናም ደግሞ ወደኋላም ሄደን በተለያዩ ዓመተ ምህረት የወጡ ጥያቄዎችን ከነ ማብራሪያ እያቀረብንላችኋለን። ስለዚህ ቪዲዮውን ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ ማድረግ እንዳይረሳ። ዛሬ ደግሞ ፋርማሲ ኤግዚት ኤግዛም ሞዴል መልቲፕል ቾይስ ኩዌስችን ከነ ማብራሪያ ይዘን መተናል። እያንዳንዱን ፓርት ከፋፍለን ማየት እንሞክራለን። ፓርት ዋን ክሊኒካል ፋርማሲ ሪሌትድ የሆኑ ጥያቄዎች እናያለን። The first question is first line drug for uncomplicated hypertension in diabetic patient is እዚህ ጋር አንድ የምንሰጣችሁ ቲፕ ምንድን ነው? ኦልዌይስ ማኔጅመንት ኦፍ ሃይፐርቴንሽን ዊዝ ኮሞርቢዲቲ ኮንዲሽን ስናስብ የትኛው አንti ሃይፐርቴንሲቭ ድራግ ለየትኛው ኮሞርቢዲቲ ድራግ ኦፍ ቾይስ ነው የሚለውን ማወቅ አስ ፋርማሲስት እጅግ ጠቃሚ ነው። ስለዚህ አንኮምፕሊኬትድ ሃይፐርቴንሽን ነው ፕላስ ደግሞ ፔሸንታችን ዲያቤቲክ ፔሸንት ነው። ስለዚህ which one of drug is antihypertensive is first line A propranolol, B enalapril, C furosemide, D nifedipine. So the correct answer is enalapril. እነዚህ ኤሲ ኢንሂቢተሮች ወይም ደግሞ አራብሶች it is the first line for hypertensive patient with comorbid condition is known as DIM. ለምንድን ነው ሲባል እነዚህ ኤሲ ኢንሂቢተሮች አንቲፒዮሪቲክ ኢፌክት አንቲፕሮቲዮኒቲክ ኢፌክት ስላላቸው ያው ይታወቃል አይደለ? አንደኛው በጣም ዋን ኦፍ ዘ ሞስት ኮምፕሊኬሽን ኦፍ ዲኤም ኢዝ ሲኬዲ ነው አይደለ? ክሮኒክ ኪድኒ ዲዚዝ ነው። ስለዚህ ለክሮኒክ ኪድኒ ዲዚዝ ደግሞ አንዱ ተጠያቂ ፕሮቲን ኢን ዩሪያ ነው። ስለዚህ ኤሲ ኢንሂቢተርስ ደግሞ አንቲፕሮቲዮኒክ ኢፌክት ስላለው ወይም ደግሞ ሬናል ፕሮቴክቲቭ ኢፌክት ስላለው ኦልዌይስ ፔሸንታችን ሃይፐርቴንሲቭ ፕላስ ዲኤም ከሆነ ድራግ ኦፍ ቾይዛችን ኤሲ ኢንሂቢተርስ ወይም አራብስ ይሆናል ማለት ነው። ስለዚህ ድራግ ኦፍ ቾይስ ኢዝ ቢ ኢዝ ዘ ኮሬክት አንሰር። ሶ እሱ ባይኖር አስ ኦልተርኔቲቭሊ ደግሞ ኒፊዲፒን ወይም ካልሲየም ቻናል ብሎከር ድራግ ኦፍ ቾይስ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ዌን ካም ቱ ዘ ኔክስት ኩዌሽን ዘ ድራግ ኦፍ ቾይስ ፎር አኪዩት ሲቨር አዝማ አታክ። ሶ አኪዩት ሲቨር አዝማ አታክ ላይ የትኛው ድራግ ኦፍ ቾይስ ነው? ኤ ሳልሚቴሮል፣ ቢ በክሊመንታዞን፣ ሲ ሳብሊታሞል፣ ዲ ሞንቴኖሉካስ። አዝማ በምንልበት ጊዜ ኢት ኢዝ ግሩፕ ኦፍ ሪስፓራቶሪ ዲዚዝ ነው አይደለ? ዳት ኢዝ ካራክተራይዝድ ባይ ብሮንኮስፓዘም ወይም ቫሶኮንስትሪክሽን ኦፍ ብሮንኮስፓዘም በማምጣት የሚታወቅ አይነት ሪስፓራቶሪ ዲዚዝ ነው። ስለዚህ ምን ታይፕ ነው? አንደኛ ሲቨር ነው ፕላስ አኪዩት ሲቨር አታክ ነው። ስለዚህ ማንን ኦልዌይስ እንመርጣለን? በዚህ ጊዜ ፋስት ኦንሴት ኦፍ አክሽን ያለውን ድራግ እንመርጣለን። ስለዚህ ሳባ ድራግ ኦፍ ቾይዝ ይሆናል ማለት ነው። ሳባ ስንል ሾርት አክቲንግ ቤታ ቱ አጎኒስት። ስለዚህ ከዚህ ውስጥ ከተዘረዘሩ ድራጎች ውስጥ ሳባ ወይም ሾርት አክቲንግ ቱ ቤታ ቱ አጎኒስት የምንለው ሳቡሊታሞል ኢዝ ድራግ ኦፍ ቾይዝ ይሆናል። መልሳችን ሲ ይሰናል ይሆናል። ሳልሚቴሮል ላባ ነው አይደለ? ሎንግ አክቲንግ ቤታ ቱ አጎኒስት ነው። ስለዚህ አኪዩት ለሆነ ሎንግ አክቲንጎችን ፕሪፌብል አናደርግም። በጣም ራፒድ የሆነ ኦንሴት ኦፍ አክሽን ያላቸውን ድራግ ኦፍ ቾይዝ እንመርጣለን ማለት ነው። When come to the next question, which diuretics is preferred in the management of ascites due to liver cirrhosis? So one of the most complication of cirrhosis ወይም ሲኤልዲ አሳይተስ ነው አይደለ? ስለዚህ አሳይተስ ስንል accumulation of fluid in the peritoneal cavity ነው። ስለዚህ ካሉት ዲያሬቲክስ ውስጥ የትኛው ነው ድራግ ኦፍ ቾይስ ፎር ማኔጅመንት ኦፍ አሳይተስ ነው ጥያቄያችን። ኤ ሃይድሮክሎሮታዛይድ፣ ቢ ስፐራላክቶን፣ ሲ ማኒቶል፣ ዲ አሴቶዛላማይድ። ሃይድሮክሎሮታዛይድ ስንል ዲያሬቲክስ ታዛይድ ላይክ ዲያሬቲክስ መሆኑን ይታወቃል። ስፐራላክቶን ስንል ደግሞ እነዚህ አልዶስትሮን አንታጎኒስት ናቸው። ማኒቶል ስንል ደግሞ ኦስሞቲክስ ዲያሬቲክስ ነው። አሴቶዛላማይድ ስንል ደግሞ
ካርቦኒክ አናይድረስ ኢንሂቢተርስ በጣም ዊክ ዳዩሬቲክስ ተብሎ ከሚመደቡት ውስጥ አንደኛው አሴቶዛላማይድ ነው። ስለዚህ የትኛው ድራግ ኦፍ ቾይስ ነው ፎር ማናጅመንት ኦፍ አሳይተስ ዱ ቱ ሊቨር ሲሮሲስ? ሶ ኮሬክት አንሰር ኢዝ ስፐናላክቶን አይደለ? ስፐናላክቶን ኢዝ ድራግ ኦፍ ቾይስ ፎር ማናጅመንት ኦፍ አሳይተስ ፕላስ እንደ አስፈላጊነቱ ደግሞ ሪስፖንሱ እየታየ ፍሩሰማይድ አድ ሊደረግ ይችላል ማለት ነው። ሬሾው ስፐናላክቶን 5 ቱ 2 ነው አይደለ? 5 ቱ 2 ሬሾ ፍሩሰማይድ ሪከመንድድ ይደረጋል ማለት ነው። ግሬስ ፋርማዎች ነን። ስለዚህ ጊዜው ቅድም እንዳልነው የኤግዚት ኤግዛም ስለሆነ ለኤግዚት ኤግዛም የሚጠቅሙ ቤዚክ ኮንሰፕቶችን ሳመራይዝ እያደረግን አለን። ስለዚህ የግሬስ ፋርማ ቤተሰብ ይሁኑ፣ እንዲሁም ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ዛሬ ደግሞ መሰረታዊ ሰው የማይቀሩ ጥያቄዎችን ታይፕ አጠር ባለ መልክ ኢዝሊ አንደርስታንድ በምታደርጉ ዌይ ይዘንላችሁ መተናል። ጥያቄ ቁጥር 4 ደርሰናል። ፈርስት ላይን ትሪትመንት ፎር አንኮምፕሊኬትድ ማላሪያ ኢን ኢትዮጵያ ኢዝ። እነዚህ ከኤስቲጂ ጋር ወይም ስታንዳርድ ትሪትመንት ጋይድ ላይን አለ አይደለ? ከእሱ ጋር በተያያዘ ደግሞ ይጠየቃሉ። ስለዚህ ማላሪያ ላይ ፎር አንኮምፕሊኬትድ ማላሪያ ዊች ኢዝ the first line for management of uncomplicated malaria according to Ethiopian standard treatment guideline ነው። the correct answer is ምን ይሆናል ማለት ነው? ምንም ጥያቄ የሌለው ሶሪ እዚህ ጋር ትንሽ ሚስቴክ ፈጥረናል፣ ይቅርታ። ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ግን ስፔሲፊክ መደረግ ነበረበት። ይህን ጥያቄ እና ለማስተካከል እንሞክራለን። ግን በአኮርዲንግ ቱ ኤስቲጂ ወይም ስታንዳርድ ትሪትመንት ጋይድላይን ኦፍ ኢትዮጵያ ለምሳሌ ፋልሲፋረም ከሆነ እና ኮምፕሊኬትድ ከሆነ ድራግ ኦፍ ቾይዛችን ኳርተም ነው አይደለ? ኳርተም ስንል ኢት ኢዝ ኮምቢኒኬሽን ኦፍ አርቲሜትሪን ፕላስ ሉማፌትሪን ድራግ ኦፍ ቾይዝ ይሆናል። ሌላው ደግሞ ለምሳሌ ቫይቫክስ ስፒሽሱ ዲክቴክት ቢደረግ የትኛው ድራግ ኦፍ ክሎሪክን ድራግ ኦፍ ቾይስ ይሆናል ማለት ነው። ኪዩኒን ከስፔሻል ፖፑሌሽን ጋር ስፔሻሊ ከፕሬግናንሲ ጋር ታይዞ ምናምን ነገር ሪከመንድድ ይደረጋል። እነ ዶክሲሳይክሊን ደግሞ እነዚህ ማላሪያን ፕሪቨንት ከማድረግ አንጻር ኬሞፕሮፊላክሲስ ላይ የምንጠቀማቸው ድራጎች ናቸው ማለት ነው። ኩዌሽን ነምበር 5 ደርሰናል። ድራግ ኦፍ ቾይስ ፎር አናፊላክሲስ ኢዝ ሃይድሮኮርቲዞን፣ ክሎሮፌራሚን፣ ኢፒኔፍሪን ኦር ሳብሊታሞል። ድራግ ኦፍ ቾይስ ፎር አናፊላክሲስ ምንም ጥያቄ የለውም፣ ኢፒኔፍሪን ነው አይደለ? ስለዚህ ድራግ ኦፍ ቾይስ ኢፒኔፍሪን ወይም አድሬናሊን ነው። ስለዚህ እነዚህ አይነት ጥያቄዎችን በምን አይነት ወይ እንጠይቃለን? በኬዝ ያው ተማሪን ያው ለመሸወድ ብሎ ነው ረጅም ኬዝ ያቀርባሉ። ሳምቲንግ ምናምን ነበረበት። ከዛ አንዱ ኢንዲኬሽን አምፒሲሊን፣ እነዚህ ፔንሲሊን እየወሰደ ነበረ። ስለዚህ ፔሸንቱ አምፒሲሊን ወይም ፔንሲሊን ግሩፕ ከወሰደ በኋላ ሰደን የሆነ አናፊላክሲስ አጋጠመው። ስለዚህ ይሄኛውን ችግር ሪቨርስ ለማድረግ የትኛውን ድራግ እንመርጣለን ከተባለ ኢፒኔፍሪን ወይም አድሬናሊን ድራግ ኦፍ ቾይስ ይሆናል ማለት ነው። ዌን ካም ቱ ፓርት 2 ፋርማኮሎጂ ፓርት ሳልፎኒሉሪያስ ሪዱስድ ብለድ ግሉኮዝ ባይ። እንግዲህ እነዚህ ሳልፎኒሉሪያ አንደኛው ኦራል አንቲ ዲያቤቲክ ዲኤም ነው አይደል? ሃይፖግላይሴሚክ ኤጀንት ነው። ስፔሻሊ ፎር ማኔጅመንት ኦፍ ታይፕ 2 ዲኤም የምንጠቀመው ድራግ ነው። ስለዚህ በተደጋጋሚ ኤግዚት ኤግዛም ላይ እንዲሁም ደግሞ ላይሰንስድ ኤግዛም ላይ ከሚመጡ ጥያቄዎች ውስጥ ምንድን ነው መካኒዝም ኦፍ አክሽን ያው ኤክስፔክት ይደረጋል፣ ስፔሻሊ ኤግዚት ኤግዛም ላይ። ስለዚህ የሳልፎኒሉሪያ መካኒዝም ኦፍ አክሽን ምንድን ነው ነው። ስለዚህ ሳልፎኒሉሪያ ስንል ፈርስት ጀኔሬሽን እና ሰከንድ ጀኔሬሽኖች አሉን። ላይክ ግሊፕዛይድ፣ ግሊበን ክላማይድ፣ ግሉብራይድ የምንላቸው ማለት ነው። ኤ ኢንክሪዚንግ ኢንሱሊን ሴንሲቲቪቲ፣ ቢ ስቲሙሌቲንግ ኢንሱሊን ሰክሬሽን፣ ሲ ዲሌይንግ ካርቦሃይድሬት አብዞርቤሽን፣ ዲ ኢንክሪዚንግ ግሉኮዝ ኤክስክሬሽን። ኮሬክት አንሰር ኢዝ ምንም ጥያቄ የለውም ቢ ነው አይደለ? ትክክለኛ መልሳችን ሊሆንልን የሚችለው ምንድን ነው? ስቲሙሌቲንግ ኢንሱሊን ሰክሬሽን እንደ ቤታ ሴል ኦፍ ፓንክረስ ነው። አንዱ የሳልፎኒሉሪያ ደግሞ አድቨርስ ኢፌክት ምንድን ነው? ሃይፖግላይሴሚያ መሆኑን ይታወቃል ማለት ነው። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንግዲህ ቪዲዮን ከወደዳችሁት ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ሁልጊዜ እንደምንላችሁ ግሬስ ፋርማዎች ነን፣ ቱጌዘር ዊካን። ስለዚህ ለፈተናም ያለው ጊዜ ጥቂት ከመሆኑ አንጻር ቤዚክ የሆኑ ነገሮችን በጥያቄ መልስ ሳመራይዝ እንድታደርጉ ይሁን እንላለን።
ሌላው ደግሞ ራሳችሁን አረጋግታችሁ ሰው ከዚህ በፊት ራሳችሁ ላይ ሲሰሩ ስታነቡ ስታጠኑ ቆይታችኋል። ስለዚህ ኮንሰንትሬትድ ሆናችሁ ራሳችሁን አረጋግታችሁ ሰው በጥሩ ስነ ልቦናና በጥሩ መረጋጋት ለኤግዛም ቀን ራሳችሁን እንድታዘጋጁ ይሁን እንላለን። ሰው ጥያቄ ቁጥር 7 ደርሰናል። ዊች ቤታ ብሎከር ኢዝ ካርዶ ሴሌክቲቭ? ኤ ፕሮፕራኖል፣ ቢ አትኔሎል፣ ሲ ካርቪዴሎል፣ ዲ ቲሞሎል። ይሄ ይታወቃል አይደለ? ካርዶ ሴሌክቲቭ ኢዝ አቴኔሎል ነው። ስለዚህ ድራግ ኦፍ ቾይዛችን ኢዝ አኮርዲንግ ቱ ዘ ኩዌሽን ኢዝ አቴኖሎል ኢዝ ዘ ኮሬክት አንሰር። The next question, ACE inhibitors causes of cough due to the accumulation of A dopamine, B serotonin, C bradykinin, D histamine. So the correct answer is bradykinin አይደለ? ACE inhibitors አንዱ ዩኒክ አድቨርስ ኢፌክት ኦፍ ኤሲ ኢንሂቢተር ሁልጊዜ እንደ ፋርማሲስት መርሳት የሌለብን ድራይ ካፍ ነው። በምን አይነት መካኒዝም ነው ድራይ ካፍን ደግሞ የሚያመጣው ስንል ዋን ኦፍ መካኒዝም አክሽን ኦፍ ኤሲ ኢንሂቢተርስ ኢዝ ኢትስ ፕሪቨንት ዘ ኮንቨርሴሽን ኦፍ አንጂዮቴንሲን 1 ቱ አንጂዮቴንሲን 1 ወደ 2 እንዳይቀየር ኢንሂቢት ማድረግ ወይም ብሎክ ማድረግ ነው አይደለ? በዛን ጊዜ ደግሞ ምን አኩሙሌት ይሆናል? there is the accumulation of bradykinin። በዚህ አይነት መካኒዝም ወይም የብራይዲኬኒን ፓዝዌይ ኢንሂቢት ስለሚያደርግ ብራይዲኬኒን አኩሙሌት ይሆናል። ያ ብራይዲኬኒን አኩሙሌት ከሆነ በኋላ እንደ ሪስፓራቶሪ ሪሰፕተር ላይ ያሉ ሪሰፕተሮችን ስቲሙሌት ያደርጋል። ከዚህ በፊትም እንዳየነው ፔሸንታችን ድራይ ካፍ ምን ያደርጋል? ኢንዲዩስ ያደርጋል። በዛን ጊዜ አሰ ፋርማሲስት ምን ኢንተርቬን እናደርጋለን? ኤሲ ኢንሂቢተርን ወደ አራብስ ላይ ካንዲሳሪታን ኦር ሎሳሪታን ስዊች እናደርጋለን ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ኩዌሽን ነምበር 9 አሚኖግላይኮሳይድ አር ሜንሊ ኢፌክቲቭ አገነስት ኤ ግራም ፖዚቲቭ ኮኪ፣ ቢ አናሮብስ፣ ሲ ግራም ኔጌቲቭ ኤሮቢክ ባክቴሪያ፣ ዲ ፋንጋይ። ሶ ዘ ኮሬክት አንሰር ኢዝ ስፔሻሊ እነዚህ አሚኖግላይኮሳይድ ስንል እነ ጀንታማይሲን አሚካሲን መሆኑን እናውቃለን። የእነሱ ደግሞ ኢፌክቲቭሊ አገንስት የሚያደርጉት ግራም ኔጌቲቭ ኤሮቢክስ ባክቴሪያዎች ነው። እዚህም አንድ ቲፕ ለማስታወስ አይል ያው ታውቁታላችሁ፣ ማይነር ነገርም ቢሆን ቤዚክ ነው። ዋት አር ዘ ኮመን አድቨርስ ኢፌክት ኦፍ አሚኖግላይኮሳይድ ስንባል ሁልጊዜ አሚኖግላይኮሳይድ እነ ጀንታማይሲን አሚካሲን ካናሚን ስናነሳ ሁልጊዜ መርሳት የሌለብን አድቨርስ ኢፌክት ዘ ፈርስት ዋን ኢዝ ሄፓቶ ኔፍሮቶክሲክ ናቸው። ሁለተኛ ደግሞ ምንድን ናቸው? ኦቶቶክሲስ ናቸው። ሶስተኛ ደግሞ ኒሮ ማስኩላር ጃንክሽን ብሎኬጅ በማስከተል ይታወቃሉ። ስለዚህ ስፔሻሊ ኦቶቶክሲክ ወይም ኔፍሮቶክሲክ ኢፌክት ካሉ ድራጎች ጋር ኮምባይን ተደርጎ በሚጠቀሙበት ጊዜ ወይም መጠቀሙ ግዴታ በሚሆንበት ጊዜ ስፔሻል የሆነ ፕሪኮሽን ሪከመንድድ ይደረጋል ወይም ዶዝ አጀስትመንት ግዴታ ያስፈልጋል ማለት ነው። the next question is antidote for paracetamol toxicity is ሁልጊዜ እንግዲህ እነዚህም ኮመን ኤሪያ ፎከስ ኤሪያዎች ናቸው። ኤግዚት ኤግዛም ፕላስ ላይሰንስድ ላይ በኬዝ መልክ የፔሸንቱ የወሰደውን ሳይን እና ሲምፕተም ያሳያሉ። ስለዚህ አንዳንድ ጊዜ which is responsible for dose toxicity ተብሎ ድራጉን ሊጠይቁ ይችላሉ። ሌላው ደግሞ ለየትኛው ነው ሪቨርስ ለማድረግ የምንጠቀመው አንቲዶቱን ሊጠይቁ ይችላሉ። ለምሳሌ አንቲዶት ፎር ፓራስታሞል ቶክሲሲቲ ምንም ጥያቄ የለም እና አሴታይሊን ሲስቲ ነው አይደለ? ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። በሌላ ጊዜም ላይክ አትሮፒን በምናነሳበት ጊዜ ደግሞ የነ ኮሊነርጂክ ድራጎች ነው አይደለ? የእነሱን ሪቨርስ ለማድረግ የምንጠቀም አንቲዶክት ነው። ናሎክዞን ደግሞ እነዚህ ከኦፖይድ ጋር ሪሌትድ የሆኑ ቶክሲሲቲን ፕሪቨንት ለማድረግ የምንጠቀመው አንቲዶት ነው። ፍሉማዚሊን ደግሞ ኮመን ናቸው አይደለ? የነ ቤንዞዲያዜፒን አንቲዶት መሆኑን ይታወቃል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እስከ መጨረሻ ስለተከታተላችሁን ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ ለጓደኞቻችሁ ሼር ማድረግ እንዳይረሳ። ግሬስ ፋርማዎችንን ሁልጊዜ እንደምንላችሁ ቱጌዘር ዊካን። ዛሬ ደግሞ ቶፕ 10 ኤግዚት ኤግዛም ላይ በተደጋጋሚ የሚመጡ ጥያቄዎችን ከነ ማብራሪያ በአጭር መልኩ ለማየት ሞክረናል። ራሳችሁን ባለ ጥቂት ጊዜ ደግሞ ራሳችሁን አረጋግታችሁ ለፈተና ራሳችሁን በተረጋጋ ስነ ልቦና ራሳችሁን እንድታዘጋጁ ይሁን። ኔክስት ፓርት እስክንገናኝ ድረስ ባይ ባይ። ግሬስ ፋርማዎችንን ቱጌዘር